ሃሎ ዩቲዩብ በሌላ ቪዲዮ ተመልሰናል። ዛሬም ልናወራ ኢሹ ይዘን የመጣ ነው አባውት ማትሪክ ነው። ማትሪክ ፓርት 2 እንበለው ቪዲዮ። በቴሌግራም ኮሚኒቲ እና ቲክቶክ ላይ ጠይቂያችሁ ነበረ ስለ ማትሪክ ምን አዲሽናል ነገር ልስራ ወይም ደግሞ ምን አይነት ነገር ከዚህ ሌላ አፕሎድ ባረግላችሁ ትፈልጋላችሁ ማትሪክ ሪሌትድ የሆነ ነገር እና ስፔሻሊ ደግሞ እስቲ ጥያቄዎች ካላችሁ ኮመንት ላይ አስቀምጡልኝ ብዬ ጠይቄ ነበርና በዛ ጥያቄዎቻችሁ ላይ በመንተራረስ ዛሬ ሌላ ፓርት 2 የማትሪክ ቪዲዮ ነው የሚሆነው ማለት ነው። እየቀረስኩላችሁ ያለሁት አሁን ስንት ሰዓት መሰላችሁ? 10 ሰዓት ከ18 ከ8 ማለትም 4 ሰዓት ከ8 ማለት ነው። ከምሽቱ ቡና ያስፈልገናል ትንሽ ነቃ ለማለት። እስከዛሬ ድረስ በምንም አይነት የሶሻል ሚዲያ ፕላትፎርም ላይ ተመልክታችሁ የማታውቁ ሰዎች ከሆናችሁ ሰላም እንዴት ናችሁ? ቅዱስ አብርሃም ቅዱስ ኮር ይባላልኝ። በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ወጣቶችና ሌት ቲኔጀሮችን ሊረዱና ሊያግዙ የሚችሉ ሰልፍ ኢምፕሩቭመንት ቢዝነስ እና ኤጁኬሽን የሆኑ ኢንሳይቶችን ሼር አድርጋለሁኝ እና እነዚህን ኢንሳይቶች ሼር ሳደርግ ካነበብኩት ሊሆን ይችላል፣ ከተማርኩት ሊሆን ይችላል፣ ከሰማሁት ሊሆን ይችላል፣ ካየሁት ሊሆን ይችላል፣ እንዲሁም ደግሞ ራሴ ላይፍ ኤክስፒሪየንስ ካረኳቸው ነገሮች ላይ ሼር አድርጋለሁኝ ማለት ነው። እዚህ ጋር ማስቀምጥላችሁ የኔ አካውንቶች ናቸው። ገብታችሁ ፎሎ በማድረግ ሼር ማድረጋቸውን ነገሮች ልታዩ ልትካፈሉ ትችላላችሁ። ስለዚህ አሁን ብዙ ዝባዝንኪዎች ሳላበዛ በቀጥታ ወደ ቪዲዮ እንግባ። ነገር ግን ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ ስንገባ የመጀመሪያው የምናደርገው ነገር ምንድን ነው? ቴሌግራም ላይ ባለፈው ለታ የእኛ ኮሚኒቲ ላይ የጠየቅናችሁ ጥያቄ ጠይቁን ብለን ያስቀምጥናቸው ነበሩ። ስለዚህ ወደ እነሱ እንገባለን ማለት ነው። የመጀመሪያው ጥያቄ ጠየቀችን እሉ የምትባል አካውንት ነች፣ ወይም ደግሞ ሙሉ አካውንቱን ለማንበብ ፊውቸር ምናምን የሚል በጣም ቴንኪዩ በመጀመሪያ እሉ ቢካዝ በጣም ኤቭሪቲንግ በቃ ክሊር አድርጋን ያስቀመጠችው። ላንብብላችሁ። we are glad to know that you are gonna make video about it, so just tell us about አንደኛ fear of what if I forgot what I study፣ ሁለተኛ about exam stress፣ ሶስተኛ managing time on last minutes፣ አራተኛ how to react the rumors about the exam date፣ አምስተኛ and we need your real emotion when you were in exam room። ቴንክ ዩ። እኔም በጣም አመሰግናለሁ ቢካዝ በጣም ጸዴ ጥያቄ ነው። አንድ ላይ ጠቅለል ለማድረግ ያህል ሁለተኛው ጥያቄ ደግሞ በዋይቲ ነው የተጠየቀው። ፌዝ ኤንድ ታይም ማኔጅመንት እምነትና የሰዓት አጠቃቀምን እንዴት እንትን እንበል። ከዛ ማህሌት ሶሻል ፓስት ፔፐርስ ብላለች። ሌላኛው ከዛ በኋላ ደግሞ ስተዲ ቲፕ ፎር ኢች ሰብጀክት። እነዚህ ጥያቄዎች ናቸው ቴሌግራም ኮሚኒቲ ላይ የተጠየቁት። እናንተም ጥያቄዎች ካላችሁ እንዲሁም ደግሞ የተለያዩ አይነት መስጠት የምትፈልጉት ሀሳቦች ካለ የቴሌግራም ኮሚኒቲ ሊንካችን እዚህ ጋር አለ ማለት ነው። ገብታችሁ ጆይን አድርጋችሁ እናንተን የሚመስሉ ሰዎች ጋር ያላችሁን አይዲያዎች ሼር ልታደርጉ ትችላላችሁ። ስለዚህ በመጀመሪያ ከእሉ ጥያቄዎች እንጀምር። የመጀመሪያው ጥያቄዋ ምንድን ነው? ፊር ኦፍ ዋት አይ ፎርጎት ዋት አይ ስተዲ። ኢፍ አይ ፎርጎት ዋት አይ ስተዲ ይሄ ጥያቄ ለመመለስ የመጀመሪያው ነገር ባለፈውም ቲክቶክ ላይ እንዲሁም ሪካፕ አድርጌ ለቅቄው ነበረ። ሰው የሚረሳው አይገስ የሸመደደውን ነገር ነው ብዬ አስባለሁኝ። አሁን ለምሳሌ እኔ እውነት በምላችሁ ደረጃ ኢኮኖሚክስ እና ጂኦግራፊ ላይ ያጠናኋቸው በደንብ ስላጠናኋቸው ማለት ነው ያጠናኋቸው አንዳንድ ኮንሰፕቶች እስካሁን ድረስ አይጠፉኝም። ከዚህ ኮንሰፕታቸውን ሙሉ በሙሉ ካፕቸር አድርጌ ለመያዝ ስለሞከርኩ ማለት ነው። ራዘር ዳን ግን የሸመድርኳቸው ትምህርቶች ትንሽ የሸመድርኳቸው ሂስትሪዎች አሁን ጠፍተውኛል። እንዲሁም አሁን የሂስትሪ የማወቅ ፍቅሬ እውነት ትምህርት ሳይሆን ሂስትሪ አላር ትክክለኛው ሂስትሪ እንደ ታሪክ የማወቅ ፍቅሬ እየጨመረ መጥቷል። እንዲሁም ለምን እንደሆነ አላውቅም። ግን እያልኳቸው ያለሁት ምንድነው ሽምደዳ የመጥፋት ቻንሱ በጣም ከፍተኛ ነው። ረተርዳን ኮንሰፕት መያዝ ማለት ነው። ኮንሰፕት ደግሞ ሁሉንም ነገር ኮንሰፕት መያዝ ደግሞ ከባድ ነው። አይ አንደርስታንድ። ስለዚህ ለዚህ ነገር ዋነኛው መፍትሄ ብዬ የማስበው የተለያዩ አይነት አሁን ሰዓት ላይ ማትሪክ እንድታልፉ እንረዳለን የሚሉ የተለያዩ አይነት እንትኖች አሉ እየመጡ ነው። እኔ ከተጠቀምኳቸው መካከል እውነቱን ለመናገር ችከላ የሚባለውን በጣም ተጠቅሜዋለሁ እና ትሩሊ ሄልፕድ ሚ በስነ ስርዓት ጠቅሞኛል ከምላችሁ በላይ እና አሁን እዚህ ጋር ፕሮሞሽን እየሰራሁላችሁ አይደለም፣ ምንምም አላወራኋቸውኝም፣ ግን በስነ ስርዓት እኔ ስለጠቀመኝ ነው። ችከላ በጣም ጠቅሞኛል። ከዛ ውጭ ደግሞ ነቀሰም አካዳሚ ምናምን የሚባሉ የቴሌግራም ቻናሎች አሉ። ኤቭሪ የሆነ ትምህርትን ሾርት እያደረጉ የሚለቁ ማለት ነው እና ያ አንደኛ ከአሁን ጀምራችሁ ማንበብ ብትጀምሩ፣ ነገር ግን አት ላስት ታይም ላይ ሪቫይዝ ለማድረግ በጣም ይረዳችኋል። ስለዚህ ያነበብሽውን ነገር ላለመርሳት የሚጠቅማችሁ ምንድን ነው? አንደኛ አሁን ጀምረሽ ማንበብ፣ ከዛ በኋላ ወደ ላስት ታይም ላይ እንትን ለማድረግ መሞከር፣ ሪቫይዝ ለማድረግ መሞከር ማለት ነው። ፍራቻውን ከሆነ ደግሞ የምትይኝ አይ ዶንት ቲንክ እኔ የሚያስፈራ ነገር አለ ብዬ አላስብም እውነቱን ለመናገር። ሽምደዳ ሊረሳ ይችላል፣ የያዝሽው ኮንሰፕት ግን ይረሳል ብዬ አላስብም በእኔ እምነት። ስለዚህ ደግሞ ያንን ደግሞ ሪቫይዝ የምታደርጊ ከሆነ ጥያቄዎች የምትሰሪበት ከሆነ ደግሞ ያ ነገር ይጠፋል ብዬ አስባለሁ። ሁለተኛ አባውት ኤግዛም ስትረስ መቼም የሚጠፋ ጉዳይ አይደለም። እውነቱን ለመናገር አንድ ሰው የኤግዛም ስትረስን ቶታሊ በሚባል ደረጃ ማውጣት ከፈለገ ለትምህርቱ ይሄ
ይህን ያህል ቫሊዩ እንደሌለ ለራሱ ላይ ያሳምነው ይገባል። እኔ የሆነ ስቴጅ ላይ እንደዚህ አይነት ሲቹዌሽን ውስጥ ነበርኩኝና ምንም ፈተና እፈተናለሁ። አይ ዶንት ኬር ፈተናው ስገባ ምንም ኬር አላደርግም። ዝም ብዬ እገባለሁ፣ እፈተነዋለሁ፣ እወጣለሁ። ወደኩም አለፍኩም ያን ያህል ኬር አላደርግም። ስለዚህ የኤግዛሙ ስትረስ በስትረሱ የሆነ ነገር ላለመሆን ስለ ፈተናው ስለ ትምህርቱ ምንም እንደማያገባው ሰው አክት ማድረግ ነው። ግን ያንን ነገር ለመቋቋም ምን ማድረግ እንችላለን? በደንብ ፕሪፔር ማድረግ። እሱን ነው ልል የምችለው። ሶስተኛው ማኔጂንግ ታይም ኦን ላስት ሚኒትስ። ይሄ በጣም ወሳኝ ነገር ነው። ማኔጂንግ ታይም ስንል ሀው ቱ ዲስትራክሽኖቻችን እንዴት አድርገን ብሎክ ልናደርግ እንችላለን በሚለው ላስተካክለው። ስለዚህ ላስት ሚኒት ላይ ካደረግኳቸው ነገሮች መካከል አንዱ ስልኬን ቶታሊ ከራሴ ማራቅ የመጀመሪያው ነገር ነው። ሁለተኛው ምንም አይነት ማለት ለማጥናት ከሚረዳኝ ነገር ውጪ እኔ የተጠቀምኩትኝ አንድ አይፓድ ነገር ነው። በቃ በእሷ ነው ሙሉን ጥናቴን ያጠናሁትኝ። ላስት ሚኒት ላይ ያጠናሁት ባለፈው የነገርኳችሁ የ3 ሳምንቱ ጥናት ላይ ማለት ነው። ከዛ ውጭ ያሉት ምንም አይነት ኤሌክትሮኒክስ አጠገቢ አልነበረ። ሶ ዳት ለጥናቱ ዴዲኬትድ እንድትሆኑ ያደርጋችኋል እና በደንብም ሰዓታችሁን እንድትጠቀሙ። ቢካዝ በአሁኑ ሰዓት ላይ አወር ሜን ዲስትራክሽን ኢዝ አወር ፎን አወር ኢንተርኔት። ስለዚህ ያንን ማኔጅ ማድረግ ትችላላችሁ። አራተኛ ሃው ቱ ሪያክት ዘ ሩመርስ አባውት ዘ ኤግዛም ዴት። ይሄ አይ ዶንት ኖ ግን እኔ ኢቨን ቪዲዮ እንደሰሩ አስታውሳለሁ። ልክ ማትሪክ የምንፈተንበት ቀን ኦፊሻል ሲሆን እያንዳንዱ ነገር እያንዳንዱ ቀን ኦፊሻል ሲሆን ማለት በዚህ ቀን ነው ማትሪክ የምትፈተኑት፣ በዚህ ቀን የሶሻል የመጀመሪያ፣ በዚህ ቀን የናቹራል ምናምን የሚለው ቪዲዮ ሰርቼ ነበርና እኔ ቀኑ እስኪመጣ ድረስ እዚህ ቀን ነው የምትፈተኑት እስክትባሉ ድረስ በጣም ልብ ያንጠለጠላሉ። እውነቱን ለመናገር ስታውቁት ደግሞ ሩቅ ይመስላችኋል፣ ሳታውቁት ስትቀሩ ደግሞ ቅርብ ይመስላል። ሰው እንዴት ሪያክት እናድርግ? እኔ እውነቱን ለመናገር ቀኑን ባወቃችሁበት ቀን ነው ፕላን ማውጣት በጣም ጸዴ ነገር ነው። ሰው ቀኑን ያወቃችሁ ቀን ቀጥታ ፕላን ታወጣላችሁ። በቃ ድምስስ ማድረግ ማለት ነው። ያ ጥሩ ነው ብዬ አስባለሁ። አይ ዶንት ኖ በስርዓት አልመልሰው አምነው ሹ። ከዛ አምስተኛ ኤንድ ዊ ኒድ ዮር ሪል ኢሞሽን ወን ዩ አር ኢን ኤግዛም ሩም። ኤግዛም ሩም ላይ ማለት ነው። ያው ምን መሰላችሁ፣ አሁን እዚህ ጋር ብዙ ሚስጥር አላወጣም፣ ግን የመጀመሪያው ቀን ላይ እውነት ትፈራላችሁ። ይሄ የማይቀር ነገር ማለት እኔ እናንተን ለማሳመን ስል ምንም መዋሸት ያለብኝ ነገር የለም። የመጀመሪያው ቀን ላይ ልባችሁ ይንጠለጠላል። አሁን እንግሊሽ ፈተና ላይ በጣም አስታውሳለሁ። ቢካዝ ፈተና ውስጥ ተፈተኑ አንደኛ ትፈተናለህ፣ ሁለተኛ ደግሞ በቃ የሆነ ቻንሱ ካለ የሆነ ነገር ትሞክራለህ፣ ወይም ከጎናችሁ ከጠገባችሁ ከፊት ለፊታችሁ ምናምን ካለው ሰው ለማየት ማለት ነው። እና ያ ነገር ሀፕን ሲያደርግ በጣም ልባችሁ ይንጠለጠላል ምናምን ነገር እና እዛው ጋር ነው ዲሳይድ የምታደርጉት ሁሉ ነገር። የመጀመሪያው እሱ ነው፣ ኢሞሽናችሁ ሌላ ታሪክ ውስጥ የሚገባው። ሁለተኛ በአጠገባችሁ ሲያልፉ ፈታኞቹ ምናምን ነገር ፎከስ ማድረግ ሲያቅታችሁ፣ ተከታታይ ጥያቄ ሲከብዳችሁ ምናምን እውነቱን ለመናገር በጣም ስትረስ ውስጥ ይከታል። ግን ያንን ኮንትሮል ማድረግ በጊዜ ሂደት የሚመጣ ነው። ሁለተኛ ቀን ስንፈተን አሁን አይ ዋዝ ኮንፊደንት በጣም ማለት ነው። ቢካዝ በቃ የመጀመሪያ ቀን አይተነዋል ኦልሬዲ። በቃ ምን ሊመስል እንደሚችል በቃ መፈተን ነው። ሌላ ምንም ነገር ሊመጣ አይችልም። ሶ ዳት የመጀመሪያው ቀን ትንሽ ሊከብዳችሁ ይችላል፣ ስፔሲፊክሊ ደግሞ የመጀመሪያው ፈተና ላይ። ከዛ በኋላ ግን አዳፕት እያደረጋችሁ ትመጣላችሁ ማለት ነው። እና ቴንኪዩ እሉ። የእሉ ጥያቄዎች እነዚህ ነበሩ። ከዛ ወደ ዋይቲ ጥያቄ ስንሄድ ደግሞ ፌዝ ኤንድ ታይም ማኔጅመንት ይላል። እምነትንና የሰዓት አጠቃቀማችን እንዴት ጥሩ ልናደርግ እንችላለን። ይሄንን ለማድረግ ቅድም ያልኩት ነው። እምነታችሁንም በራሳችሁ ለመተማመን እስከዛሬ ድረስ ያደረጋችሁት ነገር ነው ዋነኛው ማተር የሚያደርገው ከአሁን በኋላ ከምታደርጉት በላይ በእኔ እምነት ማለት ነው። ግን አሁንም አይረፍድም። ስለዚህ ከአሁን በኋላ ደግሞ የምታጠኑት ጥናት ከአሁን በኋላ ራሳችሁ ላይ ፑት የምታደርጉት ኤፈርት ደግሞ ይበልጡን የተሻለ ፑሽ እንድታደርጉ ይረዳቸዋል እና እምነታችሁንም ከፍ ለማድረግ ታይም ማኔጅ ለማድረግ በቃ እውነት ምንም ሌላ ነገር አያስፈልገውም። ጀስት ጌት ዮር ፎን ከእናንተ ውጭ በቃ ምንም እናንተ አካባቢ ላይ ስልካችሁ ሊሆን አይገባም። ጀስት አውጥፉት፣ ከአካባቢያችሁ ይጥፋ። ያንን ማድረግ ነው ያለባችሁ ማለት ነው። ብሬክ ወስደን እንመለሳለን። ከተወሰኑ ደቂቃዎች ብሬክ በኋላ ተመልሰናል። አሁን የመጨረሻውን የቴሌግራም ኮሚኒቲ ጥያቄ መልሼ ከዛ በኋላ ዩቲዩብ ኮሜንቶቻችንን እናነብና እዛ ውስጥ እውነት ጥያቄ ሊሆኑ ወይም ደግሞ መመለስ አለባቸው ወይ የምንላቸውን አይተን መልስ የምንሰጥ ይሆናል። የመጨረሻ የቴሌግራም ኮሚኒቲ ጥያቄ ለእያንዳንዱ ትምህርት ስተዲ ቲፕስ ነው። የናቹራል ትምህርት ምንም አይነት ነገር ማለት አልችልም፣ ቢካዝ የናቹራል ተማሪ አልነበርኩኝም። ግን የማስታውሳቸውን እውነቱን ለመናገር ባዮሎጂ በጣም የሚከብደኝ ትምህርት ነበረ። ለማጥናትም በጣም የሚደብረኝ ትምህርት ነበረ። ሰውታት እንደዚህ በጣም የሚደብራችሁን ትምህርት በቻላችሁ አቅም እነሱ ላይ ፎከስ ብታደርጉ የመጀመሪያው ነገር እሱ ነው። ከዛ በተጨማሪ ማለት የምፈልገው ነገር ምን መሰላችሁ?
የሶሻል ትምህርቶች ላይ ስንመጣ ሁሉንም ትምህርት ኮንሰፕት ለመያዝ አጥሩ። ስፔሲፊክሊ ደግሞ እንደነ ኢኮኖሚክስ እንደነ ጂኦግራፊ ያሉ ትምህርቶች ኮንሰፕታቸውን ካፕቸር ለማድረግ መሞከር። የታሪክ መጽሐፍቶቹን ደግሞ እነ ሂስትሪ ምናምን የሚሉትን ነገሮች ደግሞ እንደ ታሪክ ለማወቅ በቃ አንደርስታንድ ለማድረግ የሂስትሪ ፈተና እውነቱን ስነግራችሁ እኛ ስንፈተን ሳስታውስ ቀላል አልነበረም እና በጣም ጥያቄዎቹ እንትን ነበሩ። ምንድን ነው የሚባለው ይሄ ረዘም ያለ ምርጫ ያላቸውና አንደርስታንድ አድርጋችሁት ከዛ በላይ የምትመልሷቸው ነገር ናቸው። አስታውሳለሁ በቃ ሰቀቀን የሆኑ የማምሉክ ምናምን የሚባሉ አይነት ጥያቄዎች በጣም አይረሱኝም እውነቱን ለመናገር እና ኮንሰፕታቸውን በደንብ ብትይዟቸው ጉዳዩ ምን እንደሆነ ዲፕሊ ገብታችሁ አጥኗቸው። የነ ሂስትሪ አይነት ትምህርቶችን በደንብ ማጥራት ይጠቅማል ብዬ አስባለሁ። ቴንኪዩ የቴሌግራም ኮሚኒቲያችን ለሰጣችሁኝ ጥያቄ። ከዚህ በመቀጠል የምንሄደው ወደ ዩቲዩብ ኮመንቶቻችን ናቸው ማለት ነው። እንጀምር። ሪሌተብል የሆኑትን ነው የምናወራው። ታንክስ ብሮ ኪፕ ኢት አፕ ቴንኪዩ። ሞዴል ምን ላይ እናገኛለን ላላችሁ፣ አንደኛ በጣም ትንሽ ብር የሚያስከፍሉ ማለት ከ400 ብር የማይበልጥ የሚያስከፍሉ የተለያዩ የማጥኛ እንትኖች አሉ። በማቀው እኔ ማቀው ችከላ ነው። ከዛ ውጭ አሁን ብዙ እየመጡ ነው። አይገስ ግሎብ ዶኮችም ይኖራቸው አይምኖት ሹር ኢኮኖሚክስ ለማጥናት በጣም ግሎብ ዶክ እንጠቀም ነበርና እነሱም ማግኘት ትችላላችሁ። ሞዴሎችንም እንደነ ችከላ ያሉ አፕሊኬሽኖች ፕላትፎርሞች እነሱ ላይ አለ። ከዛ በተጨማሪ ግን በነፃ የቀሰም አካዳሚ ምናምን እነዚህ ኢትዮማትሪክ ነው ምናምን የሚባሉ እንደዚህ አይነት ነገሮች ስጠቀም አስተውሳለሁ። ግን ስፔሲፊክሊ ቀሰም አካዳሚ በጣም ይጠቅማል። ሞር ቪዲዮስ ፕሊስ። ይኸው አሁን እየሰራሁኝ ነው። ከዛ በኋላ ከእንጅብር ነኝ። በጣም እናመሰግናለን። ቴንኪዩ በጣም ፓርቱ ይቀጥላል ወይ? ይኸው እየቀጠለ ነው። አዎ ፓርቱ እየቀጠለ ነው በሚገርም ሁኔታ። ቅዱስ ቴንኪዩ በጣም ቀጣይ ፓርት እሺ። ቴንኪዩ እናመሰግናለን። ካን ዩ ፕሊዝ ሼር አስ ኤግዛም ፔፐር ኢት ዊል ሄልፕ አስ። የኔን ኤግዛም ፔፐር ሼር ላደርጋችሁ ነበር፣ ነገር ግን የስልክ ስለቀየርኩኝ ሁሉንም የማትሪክ ሪሌትድ ነገር እንዳለ ፎርማት አድርጌዋለሁ። ከኔ በታች ያሉ ወንድሞቼም እንዳለ የናቹራል ተማሪዎች ስለሆኑ በዛ ምክንያት አጥቻቸው ነው። ግን ነግሬያቸዋለሁ። እኔ የተጠቀምኩትኝ ኦልሞስት ከቀሰም አካዳሚ ነው እና ሰርች ማድረግ ትችላላችሁ። ቴሌግራም ላይ ቀሰም አካዳሚ ላይ ገብታችሁ ብዙ ነገር ታገኙበታላችሁ ብዬ አስባለሁኝ። እኔም ትንሽ ቀን ሲቀር ነው እማጠናው። አሁንስ እንዴት ልዘጋጅ ለማትሪክ? ትንሽ ቀን ሲቀር ነው ማጠናው ለማትሪክ። ግን አሁን እንዴት ልዘጋጅ? እሱ ማተር የሚያደርገው ከፓስት ኤክስፒሪየንሳችሁ ነው። እንዳልኳችሁ በጣም በአጭር ጊዜ ውስጥ በጣም ኢፌክቲቭ ሆናችሁ መዘጋጀት የምትችሉ ሰዎች ከሆናችሁ ለማትሪክ ያ ነገር ይሰራል እያልኩ አይደለም። ግን ራሳችሁን ዴዲኬት ማድረግ መቻል እና ደግሞ ዲስትራክትድ የማትሆኑ ሰዎች ከሆናችሁ ይቻላል። ግን እውነቱን ስነግራችሁ ሁሉን ነገር ለመጨረስ አትሞክሩ። በእውነት አያልቅም። አሁን የማትጀምሩ ከሆነ ያን ታይም ላይ ሁሉን ነገር ለመጨረስ አይደለም የምታጠኑት፣ መጠናት ያለበትን ነገር ለማጥናት እንጂ። ብዙ ጥያቄ ሊመጣበት ይችላል ብላችሁ የምታስቡ ፖርሽኖች ለመጨረስ እንጂ ሁሉን ነገር ለማጥናት አይደለም። የመጨረሻ ደቂቃ ጥናት የምታውቁት ሰዎች ታውቁታላችሁ። በአጭር ልንገርህ፣ አንተ የተጠቀምካቸውን ነገሮች ንገረን። እኔ የተጠቀምኳቸው ችከላ ተጠቅሜያለሁ። ከቀሰም አካዳሚ በጣም ብዙ ሪሶርሶች ተጠቅሜያለሁ። ጓደኞቼን በጣም ተጠቅሜያለሁ። አስተማሪዎቼ በጣም የሚሰጡኝ በጣም አስተማሪዎቻችን የሚሰጡን የተለያዩ ኢንፎርሜሽኖችን የተለያዩ ሞዴሎቻችሁን ምናምን ኖትቡኮች ምናምን ነገር ነበሩ። ኖትቡክ ሳይሆን ኖትስ ነበሩ እና እነሱን በጣም ተጠቅመናል ማለት ነው። የሚከብደን ሰብጀክት ኢግኖር እናርገው ወይስ ሁሉም ላይ እንዘጋጅ? ቴላስ። ኦኬ በጣም ቆንጆ ጥያቄ። የሚከብደን ሰብጀክት ኢግኖር እናርገው ወይስ ሁሉም ላይ እንዘጋጅ? ይሄ በጣም ወሳኝ ነገር ነው። አሁን እኔ ከተሸወድኩት ሽወዳ መካከል አንዱ የሚከብደኝ ትምህርት ላይ ፎከስ ከማድረግ ይልቅ የሚቀሉኝን ትምህርቶች በጣም በደንብ ማወቅ ውስጥ ነበር የገባሁት። ጋይስ ይህም ማድረግ የለባችሁም። እውነት የሚቀላችሁን ትምህርትም በደንብ ማጥናት ያስፈልጋል። ነገር ግን የሚከብዳችሁን ትምህርት ሙሉ በሙሉ ኢግኖር ማድረግ በጣም ፔኦፍ ማድረግ የማትችሉት ነገር ውስጥ ነው የምትገቡት። ስለዚህ በደንብ ፎከስ ማድረግ ይኖርባችኋል። የሚከብዳችሁን ትምህርት ቢያንስ እንኳን ኮንሰፕቶቹን ለመያዝ መሞከር ማለት ነው እና ያ ኢትስ ጎይንግ ቱ ሄልፕ ዩ በጣም። እና ችከላ ስላችሁ ችከላን እኔ እውነት በቃ ጥሩ በጣም ቆንጆ ነው ምላችሁ ነው። በተለይ ሂስትሪ በቃ ትንሽ ነገሮች አውቄ እንድገባ ያደረገኝ ራሱ ችከላ ነው። እውነቱን ስነግራችሁ በጣም ነገሮቹን ሲምፕሊፋይ ስለሚያደርጋቸውና ለማንበብም በጣም ኢዚ ስለሚያደርገው ይሄ እውነት የ100 ሚሊዮን ብር ፕሮሞሽን እየሰሩላችሁ ያለሁት አምኬሪንግ። ግን ብቻ ችከላ በጣም ይጠቅማቸዋል ቱ ቢ ኦነስት።
ሚኪ የሰጠን ምንድነው እንግሊሽ ፈተና ተፈትኖ ነገር ግን በጣም ፕሪፔር ስላልነበረ በጣም ተጎድቷል። ስለዚህ አሁን የቀረው 4 ወር ነው እና ደግሞ በዛ ውስጥ ይዘጋጃሉኝ ብሏል። ሶ ሚኪ ብትዘጋጅ ጥሩ ነው ብዬ አስባለሁኝ እኔም። ስለዚህ ሞር ዲቴልስ ብትነግረን ጥሩ ነው ፓርት 2 ይኑር ፕሊስ ብላችኋል። እኔም ደግሞ አላሳፈርኳችሁም። የፓርት 2 ቪዲዮአችን ይህንን ይመስል ነበረ። አይ ሆፕ ያሏችሁን ጥያቄዎች እንደመለስኩኝ። ከዚህ በላይ ጥያቄዎች ካሏችሁ ይኸው ከስር በምታገኟቸው የሶሻል ሚዲያ አካውንቶች መጠየቅ ትችላላችሁ። ኮሚኒቲያችንን ጆይን ብታደርጉ ደግሞ በጣም ብዙ ሰዎች እዛ ላይ እውነቱም ከኔ የተሻለ እውቀቱ ያላቸው ሰዎች ሊረዷችሁ ይችላሉ። ቢካዝ እዛ ላይ መጠየቅ የምትችሉ ከሆነ በጣም ብዙ ሰዎች ከእናንተ ጋር ሪሌተብል የሆኑ ሰዎች ሊያግዟችሁና እርስ በርስ ልታወሩ የምትችሉበትን አይነት ኦፖርቹኒቲ ልታገኙ ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ሰብስክራይብ እና ላይክ ካላደረጋችሁ እባካችሁ ሰብስክራይብ እና ላይክ እንድታደርጉ በአክብሮት ጠይቃለሁኝ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ከልብ ወዳችኋለሁ።